ሰላም ጤና ይስጥልን ክቡራትና ክቡራን ውድ የአራዳ ክፍለ ከተማ አስተዳደር ኮሙኒኬሽን ጽፈት ቤት የማህበራዊ ሚዲያ ተከታታዮች እንደምን አላችሁ? ይህ በዛሬው ዕለት በአራዳ ክፍለ ከተማ አስተዳደር ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽፈት ቤት የፋሲካ በዓልን ምክንያት በማድረግ የተዘጋጀ የማዕድ ማጋራት ዝግጅት ነው። በዚህም ላይ በዝቅተኛ የኑሮ ደረጃ ላይ የሚገኙና አነስተኛ ወርሃዊ ገቢ ላላቸው ወገኖች ለፋሲካ በዓል መዋያ የሚሆን የማዕድ ማጋራት ዝግጅት እየተካሄደ ይገኛል። ይህ ዝግጅት በክፍለ ከተማ ውስጥ በሚገኙ በ8ቱም ወረዳዎች በዝቅተኛ የኑሮ ደረጃ ላይ ለሚገኙ ወገኖች የሚከፋፈል ይሆናል። በዛሬው ዕለት የ2018 ዓ.ም የፋሲካ በዓልን ምክንያት በማድረግ በርካታ ወገኖች በዓሉን ደስተኛ ሆነው እንዲያሳልፉ የተለያዩ ግብአቶችን ከበጎ ፈቃደኞችና ከባለ ሀብቶች በማሰባሰብ የማዕድ ማጋራት እያካሄደ ይገኛል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ህብረተሰባችን በተለይ እርስ በርስ የመረዳዳት የመደጋገፍ ባህልን በማጎልበት እንደ ወትሮው በዓላት ሲመጡ እያንዳንዱ ጓዳ ላይ ትንሽ ጉለትን የሚሞሉ ነገሮችን አቅም በፈቀደ መጠን ለመስራት ጥረት እየተደረገ ነው። እንግዲህ ይሄ የማዕድ ማጋራት ባህል እየሆነ መጥቷል። ስለዚህ ያለው ለሌለው የመደጋገፍ እነዚህ የምታዩቸው ግብአቶች ያው ዝም ብሎ የመጡ አይደሉም። በርካታ ቅን ልብ ያላቸው ሰው ስላለው ብቻ መስጠት አይችልም። ውስጡ ቅን ሲሆን ማካፈልን ሲለምድ እኔ ቤት ሙሉ ነውና የከሌ ቤትም ደግሞ በትንሽ ቢሆን ሊጎል ይችላልና ይሄን ማሙላት አለብኝ የሚል ቅን የሆነ የህብረተሰብ ክፍሎችን አስተባብረን ነው እዚህ ደረጃ የደረስነው። ስለዚህ ይሄንን ላገዙን ወንድም እህቶች ቅን የሆኑ ልብ ያላቸው ባለሀብቶችም ጭምር አንግዘውናልና እነሱን እዚህ ባይገኙ ያው ፈጣሪ ዋጋቸውን ይከፍላልና እናንተም ልታመሰግናቸው ነው። በዓል ሲደርስ በዓልን በተሻለ ሁኔታ በተሻለ ጋር ለማክበር እንደ ማህበረሰብ እዚሁ ተገናኝተን ያለንን ለመቋደስ ስለቻል እያመሰገንኩን ይሄን ለማጋራት ያገዙን የግለሰቦች ለማመስገን እንወዳለን። ስትከታተሉት የነበረው በአራዳ ክፍለ ከተማ አስተዳደር ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽፈት ቤት የፋሲካ በዓልን ምክንያት በማድረግ በዝቅተኛ የኑሮ ደረጃ ላይ ለሚገኙና አነስተኛ ገቢ ላላቸው ወገኖች የማዕድ ማካፈል ዝግጅት ነበር። ይህ ዝግጅት በክፍለ ከተማና በወረዳ እየተከናወነ ቆይቷል። እስከ ዝግጅታችን ፍጻሜ እናንተም ስትከታተሉን ስለነበር ከልብ እናመሰግናለን። የማህበራዊ ሚዲያ አማራጮቻችንን እንድትከታተሉ እንዲሁም ላይክና ሼር በማድረግ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት እንጠይቃለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን። ዓለም መድኃኒት የጌታ ትንሣኤ